የማክሰኞ ዕለቱ የፓርላማ ውሎና የትናንቱ የአስመራ ጉዞ ምን አገናኛቸው? ጠቅላይ ሚኒስትሩ ወደ አስመራ እየተጓዙ ባለበት ሰዓት የኤርትራው ባለስልጣን የኢትዮጵያውን መስሪያ ቤት ማጣጣልስ ለምን ፈለጉ? እነ ኢቲቪስ ለምን ጠቅላይ ሚኒስትሩን ተከትለው ወደ አስመራ አልተጓዙም? ጠቅላይ ሚኒስትር አብይ ኤርትራ የደህንነት ስጋት ስላለባትና እኛም ዋስትና መስጠት ስለማንችል የኤርትራ ጦር ከኢትዮጵያ አይወጣም የሚለው ንግግራቸው ከተሰማ 3 ምሽቶች እንኳን ሳይነጉ ሰራዊቱ ይወጣል መባሉ ምንን ያመለክታል? በርግጥ የኤርትራ ጦር ይወጣል መባሉ እውነት ነው ወይ? አልገባም ሲሉን የነበሩት ጠቅላይ ሚኒስትሩና መንግስታቸው ይወጣል ሲሉንስ እንዴት ማመን እንችላለን? አንድም የኤርትራ ሰራዊት አባል ወደ ትግራይ አልገባም ሲሉን የነበሩት የቤተ መንግስቱ ሰዎችስ ምን ዋጣቸው? ጤና ይስጥልኝ። ይህ ዝግጅት ቀደም ሲል የተጠቀሱትን ጥያቄዎች ሄድ መለስ እያለ የሚዳሰስና ከተለያዩ ምንጮች የተሰባሰቡ መረጃዎችን ያካተተ ነው። አብራችሁን እንድትቆዩ በአክብሮት ጋበዝን። ጠቅላይ ሚኒስትር አብይ አህመድ አሊ በትግራይ ጦርነት ከተጀመረ በኋላ ባለፉት 5 ወራት በአካል ያገኙት ብቸኛ ሀገር መሪ ኢሳያስ አፈወርቂ አብርሃ ናቸው። ጠቅላይ ሚኒስትሩን ባለፉት 6 ወራት አንድም ሀገር ጋብዟቸው ሄደው አያውቁም። አንድም ሀገር መሪውንም ወደ ኢትዮጵያ አላክም። ባለፉት 6 ወራት ለይፋዊ የስራ ጉብኝት ብሎ ወደ ኢትዮጵያ የመጡ የመጨረሻ ሀገር መሪ የሱዳኑ ሉዓላዊ ምክር ቤት ሊቀመንበር ጀነራል አብዱል ፈታህ አልቡርሃን ናቸው። እሳቸው የመጡትም የትግራይ ጦርነት ሊጀመር 2 ቀናት ሲቀረው ሲሆን ገና ህወሓት በሰሜን ዕዝ ላይ ጥቃት ፈጽሟል ብሎ ሳይነገር አስቀድሞ ጦርነት ስለሚኖር ድንበሩን ጠብቁ የሚል ምክር ሀሳብ ከኢትዮጵያው መሪ በኩል እንደተሰጣቸው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲም በተዘዋዋሪ ሲያምኑት ተደምጠዋል። የኢትዮጵያውን ጠቅላይ ሚኒስትር ለህብረት ውይይትም ሆነ ለሁለትዮሽ ጉዳይ የጋበዘ አንድም ሀገርና መንግስት ባለፉት 7 ወራት የለም። ትናንት ግን የኢትዮጵያው ጠቅላይ ሚኒስትር ወደ ዋነኛ ወዳጃቸውና አጋራቸው ኢሳያስ አፈወርቂ ሀገር በድጋሚ ተጉዘዋል። የጠቅላይ ሚኒስትሩን አቀባበል ኤርትራ የጸረ ኮሮና ስሯን አስተዋውቃበታለች ማለት ይቻላል። ጠቅላይ ሚኒስትር አብይ ኤርፖርት ከደረሱና ማስክ አድርገው ከአውሮፕላን ከወረዱ በኋላ ፕሬዚደንት ኢሳያስን ከማግኘታቸው በፊት እጃቸውን በሳኒታይዘር እንዲያጸዱ ተደርጓል። ሳኒታይዝ ያደረጉትን እጃቸውንም ወደ ኪሳቸው አስገብተው በቀዩ ምንጣፍ ላይ ከአቶ ኢሳያስ ጎን ሲራመዱ ታዩ። የኤርትራ ሰው ግን እጃቸውን እያወራጩ ማስክም ሳያጠልቁ በተለመደው ካኪያቸው አቀባበል ካደረጉላቸው በኋላ በእንግዳ መቀበያ ክፍል ውስጥ በተራራቀ መንገድ ተቀምጠው ፕሬዚደንቱ ለጠቅላይ ሚኒስትሩና ልዑካቸው ትኩረት ሲነፍጉ የሚያሳይ ፎቶ ተለቀቀም። በእንግዳ መቀበያው ሳሎን ውስጥ ጠቅላይ ሚኒስትር አብይና ልዑካቸው የአፍና አፍንጫ መሸፈኛ ጭንብል ያደረጉ ቢሆንም አቶ ኢሳያስ ግን ይህንን አላደረጉም። ይህንን ሁሉ ያሳዩን ግን የኤርትራ ቴሌቪዥንና የአገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል ናቸው። እነ ኢቲቪና ፋናም ኢሳትና ዋልታም አስመራ ሄደው የሁለቱን ሀገራት መሪዎች ውይይት አልዘገቡም። ይልቁንስ የማነ ገብረ መስቀልን ትዊት ዋቢ አድርገው ሲዘግቡ አመሹ እንጂ። ሌላው ቀርቶ የጠቅላይ ሚኒስትር ጽህፈት ቤት ይፋዊ የስራ ጉብኝት ነው የተባለውን ጉዞ ደብቆታል። ራሳቸው ጠቅላይ ሚኒስትሩም መሄዳቸውን ሳይናገሩ ዛሬ ጠዋት መመለሳቸውን ነገሩን። በቆይታቸውም የኤርትራ ጦር ከትግራይ እንዲወጣ አቶ ኢሳያስ መስማማታቸውን ገለጹም። ጠቅላይ ሚኒስትሩ የኤርትራን ጦር ወደ ኢትዮጵያ መግባት በአደባባይ ካመኑ 48 ሰዓታት ሳይሞሉ ወደ አስመራ መጓዛቸው እርግጥ ሆኗል። የ4 ኪሎ ሰው መድረክ ለመፍጠር እያመቻቸን ነው ያሉትን ኢሳያስን የማግኘት ተግባር ተሳክቶላቸዋል። ባሳለፍነው ማክሰኞ በፓርላማ ፊት የተሰማው የጠቅላይ ሚኒስትር አብይ ረጅም ማብራሪያ የአባላቱን ጥያቄ ጨምሮ 5 ሰዓታትን ያክል የፈጀ ነበር። ጠቅላይ ሚኒስትሩ በረጅሙ ንግግራቸው ውስጥ ያነሷቸው በርካታ ጉዳዮች ደጋፊዎቻቸው እንኳን እንዳይከላከሉላቸው አድርጎ የመከላከል አቅማቸውን አወሳስቦባቸዋል። ከ2 ወራት በፊት አንድም የኤርትራ ወታደር አልገባም ብለው ለተባበሩት መንግስታት ድርጅት ዋና ጸሐፊ የተናገሩ ቢሆንም የትግራይ ከተሞችን እየዘረዘሩ አንድም ሲቪል አልገደልንም ሲሉ የእርሳቸው የጦር አመራር ከየትኛውም የዓለም መሪ የላቀ እንደሆነ አስረግጠው ቢያብራሩም ከ2 ወራት በፊት በ15 ቀናት ጦርነቱን አጠናቀናል ብለው ቢያስረዱም በማክሰኞ ዕለት ውሏቸው ግን እነዚህን የቀደሙ ንግግሮቻቸውን በሙሉ ውሸት እንደሆኑ የገለጹበት ነበር።
ከጥቂት ሳምንታት በፊት የኤርትራ ጦር በትግራይ ክልል ገብቷል ብሎ መናገር ጁንታ የሚል ታርጋ ያሰጥ ነበር። ከጥቂት ሳምንታት በፊት በትግራይ ክልል የኤርትራ ጦር ንጹሃንን ገደለ ማለት የህወሓት ርዝራዥ ያስብልም ነበር። ከጥቂት ሳምንታት በፊት የኤርትራ ጦር በሴቶች ላይ ጾታዊ ጥቃትን ጨምሮ በርከት ያሉ የጦር ወንጀሎችን ፈጸመ ማለት በንፋስ ላይ ተበተነ ከተባለው ህወሓት ወገን ያስመድብም ነበር። አሁን ያንን ምደባ ሲያከናውኑ የነበሩ ደጋፊና ተደጋፊ አካላትና የመገናኛ ብዙሃን እንደዚሁም የመንግስት ባለስልጣናት ረፉት የኤርትራ ጦር ትግራይ ውስጥ ነው ተብለው ባለቃቸው በኩል ተነግሯቸዋል። ጠቅላይ ሚኒስትር አብይ አህመድ አንድም የኤርትራ ወታደር እንዳልገባ እሳቸውም ሆኑ እንደተኞቻቸው ሲገልጹ የከረሙትን የኤርትራ ጦር ገብቷል ደግሞም አይወጣም ብለው የቀደመ ንግግራቸው ውሸት ነው የሚል መልእክትን ያስተላለፉት ከቀናት በፊት ነው። አንድም ሲቪል አልገደልንም፣ በየትኛውም ሀገር ወታደር ይህንን ማድረግ አይችልም ብለው የተናገሩትም እኛ በሳንጃ ነው የተደፈርነው፣ የትግራይ ሴቶች እኮ በወንድ አካል ነው የተደፈሩት፣ በአንድ ጊዜ የሲቪል ደህንነት ጠብቀንም ጦርነት ማድረግም አንችልም በማለት ከዳንሻ እስከ መቀለ በዘረዘሯቸው ከተሞች አንድም ሲቪል ጉዳት እንዳልደረሰበት ያስረዱትን የቀደመ ንግግራቸውን ሐሰተኝነት ራሳቸው አጋልጠዋል። በእርግጥ ጠቅላይ ሚኒስትር አብይ ከአሁን በፊትም ተመሳሳይ ነገር በተደጋጋሚ ተናግረዋል። ላብነትም መስከረም 2011 ዓ.ም ከቡራዩ የተነሱ የመከላከያ አባላት ቤተ መንግስት በገቡበት ወቅት ጠቅላይ ሚኒስትሩ የወታደሮቹ ጥያቄ አስተዳደራዊና የጥቅማ ጥቅም ጉዳይ እንደሆነ በኢቲቪ ተናገሩ። ፑሻፕ አሰርተውም ወደ እዛቸው እንደመለሷቸው ተናገሩ። ከ3 ቀናት በኋላ ግን በፓርላማው ቀርበው የወታደሮቹ ዓላማ መፈንቅለ መንግስት እንደነበርና በዚህም መንግስታችን ተነካ ብለው የቡራዩና ለገጣፎ ኦሮሞዎች ወደ አዲስ አበባ እየመጡ እንደነበር ተናገሩ። ከዚህ ሁለት ንግግራቸው እውነተኛው የትኛው እንደሆነ ሳናውቅ 3 መስከረሞች አለፉ። ዘንድሮም ተመሳሳይ ነገር እያደረጉ መሆኑን ራሳቸው አምነዋልና ምስክር አያሻም። እሳቸውና የፕሮፓጋንዳ ሰዎቻቸው ከ3 ወራት በፊት የኤርትራ ሰራዊት ወደ ትግራይ ክልል እንዳልገባ ዓለምንም ኢትዮጵያውያንን በሚዋሹበት ሰሞን ጦርነቱ ተጠናቋል የተባለበት ወቅትም ነበር። የህወሓት ኃይሎችም አንድም ሮኬት ወደ የትኛውም አካባቢ ከዛም በኋላ አልተኮሱም። ዛሬ ጧት የወጣው የጠቅላይ ሚኒስትሩ መግለጫ ግን ኤርትራ ጦሯን ወደ ኢትዮጵያ ያስገባችው ሮኬት ስለተተኮሰባት ነው ብለዋል። በሌላ አገላለጽ ያን የኤርትራ ጦር አልገባም ያልኳችሁ ውሸቴን ነው፣ ሮኬት ስለተተኮሰባት ወደ ኢትዮጵያ ገብታ ነበር እያሉን ነው። አሁንም የጠቅላይ ሚኒስትሩ እውነተኛ ንግግር የቀደመው ይሁን የኋለኛው አይታወቅም። በዚህ ተነስተንም ጥያቄዎችን እናንሳ። ለመሆኑ ጠቅላይ ሚኒስትሩ የኤርትራን ጦር ለማስወጣት ተስማምተናል የሚለው መግለጫቸውን እንዴት ማመን ይቻላል? የቀደመ የጠቅላይ ሚኒስትሩ ንግግርና ልምድ እርሳቸውን እንድናምን ያስችለናል ወይ? ለመሆኑ ከዚህ ጀርባ የተሸረበ ሴራ አለ ወይ? በኢትዮጵያ ውስጥ ያስገባነው ሰራዊት የለም እያሉ ልክ እንደ 4 ኪሎ መንግስት ሲዋሹ የነበሩት የኤርትራ ባለስልጣናትስ ለምን ዝም አሉ? የሚሉት ጥያቄዎችም መብራራት አለባቸው። ጠቅላይ ሚኒስትር አብይ በባለፈው የፓርላማ ውሏቸው ከእርሳቸው በታች ያሉ ከፍተኛ የስራ ኃላፊዎች ከኤርትራ አቻዎቻቸው ጋር 4-5 ጊዜ መወያየታቸውን ገልጸዋል። ውይይቱ ምን እንደሆነና ምን ስምምነት እንደተደረሰበት ግን አላብራሩም። በዚያው ንግግራቸው በቅርቡ የኤርትራ መንግስት ከኛ ጋር የሚገናኝበትን መድረክ እያመቻቸን ነው በማለት ከኤርትራው ፕሬዝደንት ጋር ለመነጋገር መድረክ እያመቻቹ ስለመሆኑ ፍንጭ ሰጥተዋል። በንግግራቸውም የኢትዮጵያ ሰራዊት መዳከሙን ገልጸው የኤርትራ መንግስት ለሚያነሳው የብሔራዊ የደህንነት ስጋት የእርሳቸው አስተዳደር ዋስትና መስጠት ስለማይችል ፕሬዝደንት ኢሳያስ ያስገቡት ጦር በትግራይ እንደሚቆይ አብራርተዋል። እዚህ ጋር ከአቶ ኢሳያስ ጋር ለመገናኘት የኤርትራ መንግስት ከኛ ጋር የሚገናኝበትን መድረክ እያመቻቸን ነው ያሉት። ታዲያ የኤርትራ ጦር ለማስወጣት ካልሆነ ለምንድን ነው የሚል ጥያቄ መነሳት አለበት። ጠቅላይ ሚኒስትሩ አጭርና የማያሻማ ምላሽ ሰጥተዋል። የኤርትራ ጦር በትግራይ በደል ፈጽም ያለው የሚል ሐሜት ስላለና ይፈጽመዋል ከተባለው ጥፋት ጋር ለመወያየት ነው ብለዋል። የኤርትራ ጉዟቸው ዓላማ ይህ ከሆነ ታዲያ ድንገት የኤርትራ ጦር ለማስወጣት ተስማማን የሚለው ዜና እንዴት ሊመጣ ቻለ ብሎ መጠየቅም ያስፈልጋል። የኤርትራ ጦር ከኢትዮጵያ ይወጣም የተባለበት ምክንያት ጠቅላይ ሚኒስትሩ እንዳሉት የኢትዮጵያ ሰራዊትን የመዋጋት አቅም የሌለውና
እንደገና ለማገገምም አመታትን ስለሚፈጅበት ኤርትራ ለምታርሰው የብሔራዊ ደህንነት ስጋት ዋስትና መስጠት ስለማይችል ነው። መድረክ እየተመቻቸ ነው የተባለውም የሰብአዊ መብት ጥሰቱን እንዲተው ለመመካከር እንጂ ሰራዊት ለማስወጣት አልነበረም። ታዲያ ማክሰኞ ከሰዓት እስከ አርብ ማለዳ በምን አይነት ታምራዊ ምክንያት የኢትዮጵያ ዋስትና መስጠት ቻለችና ኤርትራ ጦሯን ለማስወጣት ወሰነች? በተለመደው የጠቅላይ ሚኒስትር አብይ አካሄደስ ማመን ያለብን ዋስትና መስጠት ስለማይቻል የኤርትራ ሰራዊት አይወጣም ያሉበትን ንግግራቸውን ነው ወይንስ ሊወጣ ተስማምቷል ሲሉ የገለጹትን መግለጫ? በርግጥም እምነት ለመጣል እጅግ አዳጋች ነው። ቀድሞ ነገር የኤርትራ ሰራዊት የገባው ጦርነቱ በተጀመረባቸው 2 ቀናት ውስጥ እንደሆነ በሁመራና ሽራሮ ድንበር አካባቢ ያሉ ነዋሪዎችን ያነጋገረው የመገናኛ ብዙሃን በዛ ሰሞን ሲዘግቡት ነበር። በዚህ መረጃ መሰረትም የኤርትራ ሰራዊት ሮኬት ስለተተኮሰበት ሳይሆን አስቀድሞ ገብቷል ማለት ነው። ማክሰኞ ምሽት ጥቅምት 24 የትግራይ ጦርነት ከመጀመሩ በፊት ቅዳሜ ጥቅምት 21 ረፋድ መግለጫ ያወጣው የኤርትራ መንግስት ህወሓት ከምስራቅ አፍሪካ ቀንድ መወገድ አለበት፣ በትግራይም የፖለቲካ አጠባ መካሄድ አለበት ብሎ ነበር። ማክሰኞ ምሽት ጦርነቱ ከመጀመሩ በፊት አመሻሹ ላይ መግለጫ ያወጡት ጠቅላይ ሚኒስትር አብይ አህመድ ደግሞ ሰንኮፎን እንነቅለዋለን ብለዋል። ጦርነቱ ማክሰኞ ምሽት ይፋ ከሆነ በኋላ ረቡዕ ማለዳ በአማራ ቴሌቪዥን የተከሰቱት ያኔው የአማራ ክልል ርዕሰ መስተዳደር አቶ ተመስገን ጥሩነህ ደግሞ ህወሓት ካልመዳ ጨርቃ ጨርቅ የሚያመርተውን ልብስ አልብሶ የኤርትራ ሰራዊት ወረረኝ ይላል ብለው አስቀድመው ተናገሩ። በዚህ ወቅት የህወሓቱ ሊቀመንበርና ያኔው የትግራይ ክልል ርዕሰ መስተዳደር ደብረጽዮን ገብረ ሚካኤል የኤርትራ ጦር እንዳልገባና ወደ ኢትዮጵያ ለመግባት አለመሞከሩን በመግለጽ ምስጋና ሲያቀርቡም ነበር። መጠየቅ ያለበት ጥያቄም ያኔ የመንግስት ባለስልጣናት ህወሓት ባልመዳ ጨርቃ ጨርቅ ምርቶች የኤርትራ ሰራዊትን ልብስ እንደሚያለብስ መናገራቸው አልበላሽ ምን አመጣው የተባለውን ተረት አያስታውስም ወይ? ከጥቅምት 21 ቅዳሜ ረፋድ ጀምሮ እስከ ረቡዕ ማለዳ ጥቅምት 25 2013 ከአስመራ ከአዲስ አበባና ከባህር ዳር የወጡ መግለጫዎች የኤርትራ ጦር እንደሚገባና እንደገባ ስምምነት እንደተደረሰስ አያመላክትም ወይ? አቶ ኢሳያስ ህወሓት ከአፍሪካ ቀንድ መጥፋት አለበት ብለው ሲናገሩ በማን ኪሳራ እንዲጠፋ ፈልገው ነው ያንን መግለጫ ማውጣታቸው? ሰራዊታቸውን መጥፋት አለበት የሚሉት ኃይል ባለበት ቀጠና ላይ ላለማዝመት ምን ምክንያት አላቸው? አቶ ኢሳያስ በጦርነቱ ዋዜማ በህወሓት ላይ የፖለቲካ ጠባይ ይካሄዳል ብለው መዛታቸውን የተመለከተና የቀደመውን ጦረኛ ታሪካቸውን የሚያውቅ ሰው ትግራይ ላይ ሰራዊት አላዘመቱም ቢባል ያሳምናል ወይ ወዘተ የሚሉት ጥያቄዎች ሳይመለሱ አሁን ደግሞ ሮኬት ባይተኮስበት ኑሮ የኤርትራ ጦር ወደ ትግራይ አይገባም ነበር በማለት እየተነገረ ነው። ክቡር ጠቅላይ ሚኒስትር ሆይ ሮኬት ከተተኮሰበት በኋላም እኮ አልገባም ብለው ክደውን ነበር ብሎ የሚጠይቅ ደፋር ግን የለም። እዚህ ጋር ሌላ ማስታወስ የሚያሻው ጉዳይ የኤርትራ ከፍተኛ ባለስልጣናት ያኔ ህወሓት ወደ አስመራ ሮኬት የተኮሰ ሰሞን ምንም እንኳን ህወሓት ጦርነቱን ቀጠናዊ ለማድረግ ቢሞክርም እኛ ግን በታጋሽነታችንና ለኢትዮጵያ መንግስት ክብር ስንል በፍጹም ጦራችንን ወደ ትግራይ አንልክም በማለት መግለጻቸውን ማስታወስም ያሻል። ሌላኛው መሰረታዊ ጉዳይ አንድም የኤርትራ ወታደር ወደ ኢትዮጵያ አልገባም ብሎ ሲክድ የነበረ መንግስት ከ3 ቀናት በፊት ዋስትና ስለማይሰጠው የኤርትራ ሰራዊት ከኢትዮጵያ ለቆ አይወጣም ሲሉ የነበሩ ጠቅላይ ሚኒስትር ዛሬ ደግሞ 360 ዲግሪ የዞረ መልእክት ሲናገሩና ሲመጡ የኤርትራ ጦር ይወጣል ሲሉን የትኛውን ነው ማመን ያለብን? አንድም ሲቪል አልገደልኩም ብለው በአደባባይ ከተናገሩ በኋላ መገደላቸውንም ሆነ የሴቶችን መደፈር ማስቀረት አልቻልንም፣ ፕሮፓጋንዳው በሳንጃ የተደፈርነውን እኛን ትቶ በወንድ የተደፈሩ ሴቶችን የሚያጮህ ነው ያሉንን የሀገራችንን መሪ በኢትዮጵያ ግዛት ውስጥ ያለው የባዕድ ሀገር ሰራዊት እንዲወጣ ወሰን ሲሉን እንዴት እንመናቸው? ጠቅላይ ሚኒስትሩ ዛሬ ማለዳ ያስነበቡን መግለጫ መጋቢት 16 ቀን 2013 ዓ.ም ወደ አስመራ ተጉዤ ከፕሬዝዳንት ኢሳያስ አፈወርቂ ጋር ባደረግነው ውይይት የኤርትራ መንግስት ጦሩን ከኢትዮጵያ ድንበር ለማስወጣት ተስማምቷል ይላል። እዚህ ጋር ቀደም ሲል ያነሳናቸው ጥያቄዎች ማስታወሱን እንተው።
ባሳለፍነው ማክሰኞ በፓርላማ ፊት እኮ የነገሩን ከኤርትራ መንግስት ጋር የሚገናኙት የሀገሪቱ ጦር ይፈጽማል የተባለውን ጥፋት በተመለከተ ለመወያየት እንጂ ሰራዊቱን ለማስወጣት አልነበረም። ይህንን ለማድረግ እኮ ዋስትና መስጠት እንደማይችሉ ነግረውናል። ዛሬ እንዴት ይህንን ሊሉን ቻሉ ብለን መጠየቁን የምንለፈው። ይልቁንም የኤርትራ መንግስት ጦሩን ከኢትዮጵያ ድንበር ለማስወጣት ተስማምቷል በማለት የገለጿትን ውስጥ ወይራ ሀሳብ አፍታተን እንመልከት። ከመግለጫው እንደምንረዳው የኤርትራ ጦር ወደ ኢትዮጵያ የገባው የኢትዮጵያ መንግስት ፈቃድን ሳይጠይቅ ሮኬት ስለተተኮሰበት ነው። በሌላ አገላለጽ የኤርትራ ጦር በአንድ ክልል የተነሳን ግጭት ተከትሎ ገባ ማለት ወረራ ፈጸመ ማለት ይሆናል። ይሁን እንጂ ወራሪ ጦር ያለምንም ቅድመ ሁኔታ ከወረራው ሀገር መውጣት እንዳለበት የዓለም አቀፍ ሕግ ያስገድዳል። ለዚህ ምንም ቅድመ ሁኔታ የለም። በመሆኑም ኤርትራ ህወሓት በተኮሰበት ሮኬት ምክንያት ብቻ ያለ ኢትዮጵያ መንግስት ይሁንታና ፈቃድ ወደ ኢትዮጵያ የገባ ከሆነ ወረራ ፈጽሟልና ከሀገር ለቆ መውጣት ይገባዋል። የዛሬ ጧቱ የጠቅላይ ሚኒስትር አብይ አህመድ መግለጫ ግን የኤርትራ መንግስት ጦሩን ከኢትዮጵያ ድንበር ለማስወጣት ተስማምቷል የሚል ነው። በዚህ ተስማምቷል በሚለው ቃል ውስጥ የምንረዳው መልእክት የኤርትራ መንግስትና ኢሳያስ አፈወርቂ ሰራዊታችንን አናስወጣም ብለው አሻፈረኝ ሲሉ መክረማቸውንና አሁን ግን ግልጽ ባልሆነ ምክንያት ጥያቄውን መቀበላቸውን የሚያስረግጥ ነው። እንደዛ ባይሆን ኖሮማ ወረራ የፈጸመን ሰራዊት የኤርትራ መንግስት ጦሩን ከኢትዮጵያ ድንበር ለማስወጣት ተስማምቷል በማለት ሊገለጽ አይችልም ነበር ለሚል ሐሳብ የሚዳርግ መግለጫ ነው። ኢትዮ ፎረም አቶ ኢሳያስ አፈወርቂ ጦራቸውን እንዲያስወጡ ብቻ ሳይሆን ጠቅላይ ሚኒስትር አብይንም አግኝተው እንዲያነጋግሯቸው እየተለመኑ መሆኑን መዘገቡ ይታወሳል። የኤርትራ ወታደሮች በአክሱሙ ጭፍጨፋ ፈጽሟል የሚባለውን የኢትዮጵያ ሰብአዊ መብት ኮሚሽን መግለጫ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ካጣጣሉት በኋላ የተገናኙት ጠቅላይ ሚኒስትር አብይና ፕሬዝዳንት ኢሳያስ በቀላሉ ይስማማሉ ተብሎስ ይታመናል ወይ? መግለጫው ቀጥሎ የኢትዮጵያ ብሔራዊ የመከላከያ ሰራዊት ወዲያውኑ ተክቶ የድንበር አካባቢዎችን ይጠብቃል ይላል። ቀድሞ ነገር በኢትዮ ኤርትራ ድንበሮች ላይ የሚሆን በሌላ ኢትዮጵያ ዓለም አቀፍ ወሰኖች ላይ የሚሰፍረው የኢትዮጵያ ሰራዊት ዋነኛ ስራው ከአዋሳኙ ሀገር በኩል የሚመጣን የትኛውንም ጥቃት ለመመከት እንጂ የውስጥ ችግሮችን ለመከላከል አይደለም። እናም የኤርትራ ሰራዊት በኢትዮ ኤርትራ ድንበር ላይ ሰፍሮ ከኤርትራ በኩል ይመጣ የነበረን ስጋት ሲከላከል እንደነበር ለማሳየት የገባችው ይቺ የጠቅላይ ሚኒስትር አብይ አህመድ መግለጫ አሳማኝ ካለመሆኗን በላይ ሌላ ሴራ ማሽተት ለሚፈልጉ ሁሉ በር የከፈተች ነች። በእርግጥ የኤርትራ ሰራዊት እንደተባለው ሊወጣ ይችላልን? በቀጣይ የኢትዮጵያ መከላከያ ልብስ ለብሰው በትግራይ የሚንቀሳቀሱ የኤርትራ ወታደሮችን እንድናይ እንድንሰማ የሚያደርግ ስምምነት አስመራና አዲስ አበባ ስላለመስማማታቸውስ ምን ማረጋገጫ አለ? ይወጣል የተባለው ሰራዊቱ ግብሩን ስምሪቱን ሳይቀይር የደንብ ልብሱን ቀይሮ በኢትዮጵያ ምድር ላይ ከቀረ በኋላ አስወጥተናል ተብሎ ቢነገርስ አልገባም ያሉን ሰዎች አስወጣን ሲሉንስ እንዴት ማመን እንችላለን? አበቃን። ቸር ያሰማን።